የመጀመሪያ የዩቲዩብ ደሞዜ 68 ዩሮ ነው። አዎ 68 ዩሮ። ይህ ገንዘብ ትንሽ ሊመስል ይችላል፣ ግን ለኔ ትልቅ መነሻ ነው። ዛሬ እናንተም የመጀመሪያውን ብራችሁን ከዩቲዩብ ለመቀበል ማሟላት ያለባችሁን 5 ቁልፍ ነገሮች አብረን እንመለከታለን። ቪዲዮውን ላይክ በማድረግ እንጀምር። የመጀመሪያው ኦሪጂናል እና የራስ የሆነ ኮንተንት መስራት ነው። ዩቲዩብ ላይ የሰውን ቪዲዮ አምጥታችሁ ሙሉ በሙሉ ምንም ነገር ሳታደርጉት የምትለቁ ከሆነ ዩቲዩብ ሪዩስድ ኮንተንት ብሎ ቻናላችሁ መዝጋቱ አይቀርም። በሰዓቱ ላይላችሁ ይችላል፣ ምንም ላይል ይችላል፣ ኮፒራይት ብቻ ይችላል። ኢቭን ኮፒራይት ክሌም ብቻ ማለት ነው። ኮፒራይት ክሌም ብቻ ካላችሁ ደግሞ ሌላ ችግር ላይኖረው ይችላል ብላችሁ ልታስቡ ትችላላችሁ። ግን ሞኔታይዜሽን አፕላይ ፕሮሰስ ላይ ስትደርሱ ዩቲዩብ ቻናላችሁን በሪዩስድ ኮንተንት ምክንያት ሞኔታይዜሽን አፕላይ ስቴፑን እንዳልፍ ያደርገዋል ማለት ነው። የራሳችሁን ኦሪጂናል ኮንተንት 100% መስራት ማችሉ ከሆነ የሰዎችን ቪዲዮ ድምጽ በመጨመር ወይም ደግሞ የራሳችሁን የተሻለ የኤዲቲንግ ስታይል በመጠቀም ዩቲዩብ ላይ በመልቀቅ ገንዘብ መስራት ትችላላችሁ። ግዴታ ሙሉ በሙሉ የእናንተ ኮንተንት 100% መሆን የለበትም። የሰዎችንም መጠቀም ትችላላችሁ፣ ግን የእናንተ ግዴታ አርትዖት ያስፈልጋል። የእናንተ ተሳታፊነት ስለሚያስፈልግ ያን አድርጋችሁ ዩቲዩብ ላይ መፖስት ትችላላችሁ ማለት ነው። ሁለተኛው ዩቲዩብ ላይ የመጀመሪያ ደሞዛችሁን እንድታገኙ የሚረዳችሁ ተከታታይነት እና ቋሚነት ወይም ኮንሲስተንሲ ይባላል። ኮንሲስተንሲ ብዙ ሰው ይላል፣ እኔም ብዬው አውቃለሁ፣ ከዚህ በፊት ነግሬያችኋለሁ ቲክቶክ ላይ። ቀጣይነት ከሌላችሁ ዩቲዩብ ላይ የመጀመሪያ ደሞዝ መስራት አይደለም ቫይራል መውጣትም አትችሉ። በሳምንት አንድ ቪዲዮ የምትለቁ ከሆነ በሳምንት አንድ ቪዲዮ፣ በሳምንት 3 ወይም 4 መስራት የምትችሉ ከሆነ እንደዛም አድርጋችሁ ኮንሲስተንትሊ መስራት አለባችሁ። በወር አንዴ እየመጣችሁ ደስ ባላችሁ ጊዜ ሰራችሁ የምትሰሩ ነገር አይደለም። ዩቲዩብ ላይ በየቀኑ የምትለቁ ከሆነም በሳምንት 3 4 የምትሰሩ ከሆነም እኔ የምመክራችሁ በስኬጁል ብትጠቀሙ ነው። ለዛሬ ሳምንት በሳምንት አንድ ቪዲዮ የምትለቁ ከሆነ ለዛሬ ሳምንት ቪዲዮ ዛሬ ተፍተፍ ማለት የለባችሁም። የዛሬ ሳምንቱን ቪዲዮ ቀድማችሁ ባለፈው ሳምንት መጨረስ አለባችሁ። ዛሬ የምትሰሩት ለዛሬ 15 ወይም ከ15 በኋላ ላለው ቀጣይ ሳምንት ማለት ነው። እንደዛ ማታደርጉ ከሆነ ዩቲዩብ ላይ በየሳምንቱ የምትለፉ ከሆነ ትንሽ ሊከብዳችሁ ይችላል። በስኬጁል ኮንሲስተንትሊ መስራት ትችላላችሁ። በሶስተኛ ደረጃ የምንመለከተው የሰዎችን ችግር የሚፈታ ወይም ሰዎችን የሚስብ ይዘት ወይም ኒች መምረጥ አለባችሁ። ያ ዩቲዩብ ላይ በቶሎ ወይም ደግሞ በአጭር ጊዜ ውስጥ ሞኔታይዝ ሆናችሁ ገንዘብ መስራት እንድትችሉ ይረዳችኋል። ሰዎች በዚህ ሰዓት ምን አይነት ኮንተንት ይፈልጋሉ፣ ምን አይነት ችግር አለባቸው እና ያን ችግር በምን አይነት መንገድ መፍታት ይችላሉ የሚለውን ነገር ዩቲዩብ ላይ የምትሰሩ ከሆነ በአጭር ጊዜ ውስጥ ገንዘብ መስራት እንድትችሉ ይረዳችኋል ማለት ነው። እንዲሁም ደግሞ በወቅቱ ወቅታዊ የሆነ ትሬንዲንግ የሆነ ኮንተንት የምትሰሩ ከሆነ ደግሞ ዩቲዩብ ላይ እንደዚሁ ገንዘብ የመስራት እድላችሁ ጊዜው ያጥርላችኋል ማለት ነው። በዚህ መንገድ ብዙ ሰው የሚፈልገውንና ብዙ ሰው ችግሩን ሊፈታለት የሚችል አይነት ቪዲዮ ብትሰሩ እመክራችኋለሁ። በአራተኛ ደረጃ የዩቲዩብን የሞኔታይዜሽን መስፈርቶችን ማወቅ ማለት ነው። ዩቲዩብ ላይ ተከፋይ ለመሆን 1000 ሰብስክራይበር እና 4000 ሰዓት ያስፈልጋችኋል። ሎንግ ቪዲዮ የምትሰሩ ከሆነ፣ ሾርት የምትሰሩ ከሆነ ደግሞ 1000 ሰብስክራይበር እና 10 ሚሊዮን የእይታ ሰዓት ያስፈልጋችኋል በ90 ቀን ውስጥ። ያ ደግሞ በ365 ቀን ውስጥ 1000 ሰብስክራይበር እና 4000 ሰዓት ይጠይቃችኋል። ግዴታ ነው። ገንዘብ ለመስራት ግዴታ እነዚህ ነገሮች መሟላት አለባቸው። እነዚህን ካሟላችሁ በኋላ ደግሞ ዩቲዩብ ወደ ሞኔታይዜሽን አፕላይ ስቴፕ ያስተላልፋችኋል ማለት ነው። እሱን ስቴፕ ሞልታችሁ ካለፋችሁ በኋላ ደግሞ የዩቲዩብ ፓርትነር አባል ትሆናላችሁ። ከዛ በኋላ ነው ዶላር መቁጠር የምትጀምሩት። ከዛ በኋላ የመጀመሪያ ደሞዛችሁን የምትሰሩ ይሆናል ማለት ነው። እዚህ ጋር አፕላይ በምታደርጉ ጊዜ ዩቲዩብ ወዲያው እንዲቀበላችሁ ቅድም እንዳልኳችሁ የራሳችሁ የሆነ ኦሪጂናል ኮንተንት ወይም ደግሞ አሪፍ የሆነ ኤዲት የሆነ ቪዲዮ ብትሰሩ ዩቲዩብ ወዲያው ይቀበላችኋል። በተለይ ደግሞ 100% የእናንተ ኦሪጂናል የሆነ ኮንተንት የምትሰሩ ከሆነ 2 ቀን እንኳን ዩቲዩብ አይፈጅበትም፣ ወዲያው ወደ ፓርትነር አባል ያደርጋችኋል ማለት ነው። ደግሞ ዩቲዩብ ላይ እንዴት በአጭር ጊዜ 1000 ተከታይና 4000 ሰዓት መሙላት እንደምትችሉ ቪዲዮ እንድሰራላችሁ ከፈለጋችሁ ኮመንት ላይ አሳውቁኝ። የመጨረሻው ዩቲዩብ ላይ ገንዘብ እንድትሰሩ የሚረዳችሁ ወሳኝ ቁልፍ ነጥብ ዩቲዩብ የትዕግስትና የትጉ ስራ መሆኑን መቀበል አለባችሁ። ዩቲዩብ 10፣ 20፣ 30 ቪዲዮ ለቃችሁ
ቫይራል ላትወጡ ትችላላችሁ። ጊዜ ይጠይቃል፣ በጣም ትዕግስት ይጠይቃል። ከኔ ልምድ እንኳን ስነግራችሁ ዩቲዩብ በጣም ጊዜ ይፈልጋል። ኢቨን 1 ዓመት ሊፈጅባችሁ ይችላል። እንደምትሰሩት ኮንተንት እንደምትሰሩት ኒች ይመረጣል። ግን ደግሞ ዩቲዩብ ላይ ዛሬ ቪዲዮ ለቃችሁ ቫይራል መውጣት መጠበቅ የለባችሁም። ቪዲዮ አሪፍ ሊሆን ይችላል። አንድ ቀን አሪፍ ቪዲዮ ሰርቻለሁ፣ በቃ ይሄ ቪዲዮ በጣም አሪፍ ነው፣ ይሄ ቪዲዮ ቫይራል ይወጣል ብላችሁ የለቀቃችሁት ቪዲዮ 10 ወይም 20 ቪው ሊልባችሁ ይችላል። ሶ ኢዜ ኖርማል መስራት አለባችሁ በትጋት። ዩቲዩብን ደግሞ እንደ ቢዝነስ የምትመለከቱ እንደ ገቢ ምንጫችሁ የምትመለከቱ ሰዎች ደግሞ ትጋትና ትዕግስት ግዴታችሁ ነው። ግዴታ መታገስ አለባችሁ። እንግዲህ እነዚህ 5 ነጥቦችን በመከተል ዩቲዩብ ላይ የመጀመሪያ ደሞዛችሁን መስራት ትችላላችሁ። እኔም እነዚህን ነገሮች በመተግበር ዩቲዩብ ላይ የመጀመሪያ 68 ዩሮዬን እንድቀበል አግዞኛል ማለት ነው። የዛሬው ቪዲዮአችን እንደጠቀማችሁ አልጠራጠርም። ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ይሄን ቪዲዮ ላይክ በማድረግ እኔን ማበረታታት ትችላላችሁ። በቀጣይ እጅጉን በሚጠቅማችሁ ቪዲዮ መለሳለሁ። ያላችሁን ጥያቄ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።